አንድ ሰው ከኒካህ በፊት በዚና የተገናኛትን ሴት በሐላል ሚስት አድርጎ ማግባት ይችላል ወይንስ አይችልም ትላለች። በተደጋጋሚ መልሼዋለሁኝ፣ ልድገምላችሁ። አርግዛ ከሆነ ማግባት አይችልም። ሳታረግዝ በፊት ከሆነ ግን ማግባት ይችላል። ግልጽ ነው አይደለ? ለምሳሌ የተገናኛትና በሐራም ወዲያው እርግዝና ሳይከሰት ማግባት ፈለገ፣ ያኔ ማግባት ይችላል። ነገር ግን ከተገናኛት በኋላ አርግዛ ከሆነ ማንም ሰው ሊያገባት አይችልም። ያ ያስረግዛት ሰው ሆነም ሌላም ሰው ቢሆን ማግባት አይችልም። ምክንያቱም እርግዝና ላይ ያለችን ሴት ማግባት አይቻልም። خلاص ግልጽ ነው አይደለ? መቼ ነው ማግባት የሚችለው ይሄ ሰው? ልክ ልጁን ከወለደች በኋላ ከውልደት ደሙ እንደጸዳች የዚያኔ ማግባት ይችላል። ግልጽ ነው አይደለ? ከዚያ በፊት ግን እርግዝና ላይ ሳለች ማግባት አይቻልም። ጥንቃቄ አድርጉ። አንዳንዱ ሰው ይገናኛትና በሐራም ከዚያ በኋላ ልክ ስታረግዝ አካባቢ ኒካህ ያስራሉ። አይቻልም፣ ክልክል ነው። የግዴታ መጠበቅ ያለብህ ወልዳ ከዚያ በኋላ ከውልደት ደሙ ከጸዳች በኋላ ነው መግባት የምትችለው። السلام عليكم ورحمة الله وبركاته.